ስፖርትን ከፉአድ ጋር የዩቲዩብ ቻናል ተከታታዮች እንደምን አደራችሁ? እኔ ሰላም አድሬያለሁ። ዛሬ እነሆ ወደ እናንተ ዛሬ የሚደረጉ በአምስቱ ታላላቅ ሊጎች የሚደረጉ ጨዋታዎችን ወደ እናንተ ላደርስ ተገኝቻለሁ ማለት ነው። በቀዳሚነት የምናነሳው የእንግሊዝ ፕሪሚየር ሊግ ይሆናል ማለት ነው። ዛሬ የእንግሊዝ ፕሪሚየር ሊግ በሳምንቱ ታላቅ ጨዋታ ማለት ነው በምንችለው ጨዋታ ተደርጓል። በእርግጥ ቼልሲ ዛሬ ከሊቨርፑል ጋር የሚጫወት ይሆናል። 8 ሰዓት ተኩል ላይ ነው የቀድሞ የምሳ ሰዓት ጨዋታ ማለት ነው። 8 ሰዓት ተኩል ላይ ሊቨርፑል ከቼልሲ በአንፊልድ ሮድ ይገናኛሉ ማለት ነው። ለሊቨርፑል ይሄ ጨዋታ ምን ማለት ነው? ዛሬ የሚያሸንፍ ከሆነ ወደ ቻምፒየንስ ሊግ ማለፉን የሚያረጋግጥበት ይሆናል። ቼልሲም የአውሮፓ ጨዋታዎች ላይ ለመሳተፍ የሚያደርገው ጨዋታ ይሆናል። በቅርብ ጊዜ ቼልሲ ድል የራቀው እንደሆነ እናውቃለን። የዛሬው ጨዋታ ማሸነፍ እሱን ወደ ኮንፈረንስ ሊግ ወይም ከፍ ብሎ ወደ ዩሮፓ ሊግ ለመግባት የሚያደርገውን ነገር ያሻሽልለታል ማለት ነው። በእርግጥ ኮንፈረንስ ሊግ ለቼልሲ ይመጥናል ተብሎ የሚታሰብ ሊግም አይደለም። ቢሆንም ግን ባዶ ከመሆን ኮንፈረንስ ሊግ መሳተፍ ይሻላልና ለዛ ውድድር የሚያበቃውን ውጤት ለማግኘት የዛሬውን ጨዋታ ማሸነፍ አለበት ማለት ነው። በተመሳሳይ ሊቨርፑል ዛሬ የሚያሸንፍ ከሆነ ቻምፒየንስ ሊግ መግባቱን የሚያረጋግጥበት ይሆናል ማለት ነው። የሚቀሩት ጨዋታ 3 ናቸው። ዛሬ የሚያሸንፍ ከሆነ 2 ጨዋታዎች ብቻ ይቀራሉ። ከሱ በታች አስቶን ቪላ ነው። ከአስቶን ቪላ በታች ብራይተን ነው። ከብራይተን የ7 ነጥብ ልዩነት አለው። ዛሬ ካሸነፈ 6 ነጥቦች ብቻ ስለሆነ የሚቀሩት ብራይተን ከሱ ጋር የመድረስ እድል አይኖረውም ማለት ነው። ሌላው 11 ሰዓት ላይ ብራይተን ከወልቭስ ይጫወታሉ። በተመሳሳይ 11 ሰዓት ላይ ፉልሃም ከበርንማውዝ ይጫወታሉ። 11 ሰዓት ላይ በዛው በተመሳሳይ ሰዓት ሰንደርላንድ ከማንቸስተር ዩናይትድ ይጫወታል። የሰሞነኛ ውጤት ከሩበን አሞሪም መልቀቅ በኋላ ማይክል ካሪክ ቡድኑን ከያዘው በኋላ ማይክል ካሪክ የተሸነፈባቸው ጨዋታዎች 2 ብቻ ናቸው ማለት ነው። ሌላውን ጨዋታዎች አሸንፏልና አቻ ወጥቷል ማለት ነው። እንግዲህ ማይክል ካሪክ ማንቸስተር ዩናይትድ ላይ ብዙ ለውጦችን ያመጣ አሰልጣኝ ነው። ይቆያል። የሙሉ ጊዜ አሰልጣኝ ይሆናል ወይ ማናጀር ይሆናል ወይ የሚለውን ወደፊት እናያለን። ብዙ በማንቸስተር ዩናይትድ ደጋፊዎችና በማንቸስተር ዩናይትድ ደጋፊዎችና በቦርዱ የሚወሰን ይሆናል ማለት ነው። እንግዲህ አንዳንድ ታላላቅ ተጫዋቾች ለማይክል ካሪክ የሙሉ ጊዜ አሰልጣኝነት ወይም ቋሚ አሰልጣኝነት ቅጥር ሊሰጠው ይገባል የሚሉ ያሉ አስተያየት እየተሰጡ ይገኛሉ ማለት ነው። ደጋፊዎችም ቢሆኑ ከጎኑ ናቸው። ተጫዋቾቹም እንደዛው ማይክል ካሪክ ቀጣዩን አመት በኦልድ ትራፎርድ እንዲቆይ ይፈልጋሉ ማለት ነው። እስከዛሬ ከሰራው ስራ አንፃር ማይክል ካሪክ ይገባዋል የሚሉ አስተያየቶች ይሰጣሉ ማለት ነው። እንግዲህ ሩበን አሞሪም ማንቸስተር ዩናይትድን ይዞ ሲለቅ 6ኛ ነበር ማንቸስተር ዩናይትድ። አሁን 3ኛ ሆኖ ለቻምፒየንስ ሊግ ማለፉን አረጋግጧል። ይህ ማለት ደግሞ ከ2023-24 በኋላ ማንቸስተር ዩናይትድ ወደ ትልቁ የአውሮፓ መድረክ የተመለሰበት አመት እንዲሆን አስችሎታል ማለት ነው። ማይክል ካሪክ ከቡድኑ ተጫዋቾች ጋር ከስኳዱ ጋር ጥሩ ግንኙነት አለው። ከቡድኑ መሪ ካፕቴን ጋር ከብሩኖ ፈርናንዴዝ ከቤንያሚን ሼሽኮ ከአብዛኛዎቹ ተጫዋቾች ጋር ፖዚቲቭ የሚባል ግንኙነት አለው። ይህ ደግሞ አንድን ቡድን መዋቅሩንም ለማስተካከል የምትፈልገውንም ነገር ተጫዋቾች ላይ እንትን ለማለት ወሳኝ ነው ማለት ነው። ስለዚህ ዛሬ 11 ሰዓት ላይ ወደ ሰንደርላንድ ሜዳ ሄዶ ማንቸስተር ዩናይትድ ይጫወታል ማለት ነው። ሌላው ደግሞ ከዋንጫ ተገማቾች መካከል ማንቸስተር ሲቲ ከብሬንትፎርድ የሚያደርገው ጨዋታ ነው። 1 ሰዓት ተኩል ላይ ነው ጨዋታ ዛሬ የሚደረገው። ይህ ጨዋታ በጣም አስፈላጊ ጨዋታ ነው ለማንቸስተር ሲቲ ደጋፊዎችም ለአርሰናል ደጋፊዎችም በጉጉት የሚጠበቅ ጨዋታ ነው። ይህ ጨዋታ ማንቸስተር ሲቲ
የሚያሸንፍ ከሆነ ብሬንትፎርድ ቀላል ቡድን አይደለም። በእርግጥ ኢትሃድ ላይ ነው ጨዋታው የሚደረገው። ማንቸስተር ሲቲ የሚሸነፍ ከሆነ ያው ጠርጎ ለአርሰናል መንገዱን ጠርጎ እንደሚሄድ ነው የሚሆነው ማለት ነው። አርሰናል ማንቸስተር ሲቲ ይህን ጨዋታ የግድ ማሸነፍ አለበት። የዋንጫውን ጉዞ አንገት ለአንገት ከአርሰናል ጋር ለመተናነቅ ካልሆነ ግን ለማንቸስተር ሲቲ ለአርሰናል ጥሩ እድል ይኖረዋል ማለት ነው። ዛሬ 1 ሰዓት ተኩል ነው የሚደረገው ይህ ጨዋታ። እንግዲህ ማንቸስተር ሲቲ በብሬንትፎርድ ይሸነፋል ተብሎ አይጠበቅም፣ ግን ኳስ ነው የሚሆነው ነገር አይታወቅምና ይህ ጨዋታም በጉጉት የሚጠበቅ ጨዋታ ነው። ሌላው በጣሊያን ሴሪኤ የሚደረግ ጨዋታ ነው። የጣሊያን ሴሪኤ ያው ሻምፒዮን የተለየበት ነው። ባለፈው ሳምንት ኢንተር ሚላን ዋንጫውን የግላቸው ማድረጋቸው ይታወቃል። ከዛ ውጭ የሚደረጉ መርሃ ግብሮች አሉ። ካግሊያሪ ከዩዲኒዜ 10 ሰዓት ላይ፣ 1 ሰዓት ላዚዮ ከኢንተር ሚላን ይጫወታሉ። 3 ሰዓት ከ45 ላይ ደግሞ ሊቼ ከዩቬንቱስ የሚያደርጉት ጨዋታ አለ ማለት ነው። ሌላው እዚህም በጀርመን ቡንደስሊጋ ነው። ይህም ያው ቻምፒዮኑ የታወቀበት ሊግ እንደሆነ ይታወቃል። ባየር ሚዩኒክ የ2025-2026 ሻምፒዮን ናቸው ማለት ነው። 10 ሰዓት ተኩል ላይ ኦክስበርግ ከሞንቼግላባ ይጫወታሉ። 10 ሰዓት ተኩል ላይ በተመሳሳይ ሆፈንሄም ከቫርደር ብሬመን ይጫወታሉ። 10 ሰዓት ተኩል ላይ አርቢ ላይፕዚግ ከሴንት ፖሊ ይጫወታሉ። 10 ሰዓት ተኩል ላይ በተመሳሳይ ስቱትጋርት ከባየር ሊቨርኩሰን ይጫወታሉ። 1 ሰዓት ተኩል ላይ ወልቭስ ከባየር ሚዩኒክ ከቻምፒዮኑ ባየር ሚዩኒክ ጋር ይጫወታሉ ማለት ነው። በስፔን ላሊጋን ስንመለከት ግን በስፔን ላሊጋ ጨዋታዎች አሁን መደረጋቸውን ይቀጥላሉ። ግን ያው ሻምፒዮኑ ከሞላ ጎደል ታውቋል ማለት ይቻላል። የቀሩት 4 ጨዋታዎች ናቸው። እነዛን ጨዋታዎች ደግሞ ሙሉ ለሙሉ ባርሴሎና ይሸነፋል ተብሎ አይታሰብም ማለት ነው። ባርሴሎና በነገው ዕለት ከሪያል ማድሪድ በካምፕኑ አስተናግዶ የሚጫወት ይሆናል። እንግዲህ በካምፕኑ ባርሴሎናን የሚያሸንፍ ከሆነ ሪያል ማድሪድን የሚያሸንፍ ከሆነ ባርሴሎና የ2025-2026 በተከታታይ ቻምፒዮን መሆን ይችላል ማለት ነው። እንግዲህ ይህ እንግዲህ ለማድሪድ ደጋፊዎች ጥሩ ዜና አይመስልም። ማድሪድ ከሰሞኑ ከዋንጫ የራቀበት ነው። በተከታታይ 2 ዓመት አይበላም ማለት ነው። ምንም አይነት ዋንጫ ወደ ቤርናባው ያስገባም ማለት ነው። እንግዲህ ባርሴሎና የዘንድሮውን ዓመት ማሸነፍ ከቻለ ተከታታይ 2 ዓመት የሊጉን ዋንጫ አሸነፈ ማለት ነው። በተለይ ደግሞ ካምፕኑ ማድሪድን አሸንፎ የሚያነሳ ከሆነ ደግሞ ይህ ለነሱ ለየት ያለ ስሜት ይሰጠዋል። በሁለቱ ቡድኖች መካከል በሁለቱ ከተማዎች መካከል ባለው ባላንጣነት ባርሴሎና የካታሎኒያ ምልክት ተደርጎ ይታወሳል። ማድሪድ ደግሞ የስፔን ዋና ከተማ ነው። በዛ ምክንያት ብዙ የሰፋ ልዩነት እንዳላቸው ሁላችንም የምናውቀው ነውና ማድሪድን አሸንፎ ይህን ዋንጫ ማድሪድን ባሸነፈበት ሰዓት የግሉ ማድረግ ይፈልጋል። ለማንኛውም 10 ሰዓት ላይ ኤልቼ ከአላቬስ ይጫወታሉ። 12 ሰዓት ከሩብ ላይ ሴቪያ ከኢስፓኞል፣ 2 ሰዓት ከተኩል ላይ አትሌቲኮ ማድሪድ ከሴልታ ቪጎ ይጫወታሉ። 4 ሰዓት ላይ ሪያል ሶሲዳድ ከሪያል ቤቲስ ይጫወታሉ ማለት ነው። አድማጮች ቻናሌን ላይክ፣ ሰብስክራይብ እንድታደርጉልኝ በአክብሮት ጠይቃለሁ ማለት ነው። ጀማሪ ጋዜጠኛ እንደመሆኔ መጠን የእናንተ ድጋፍ ስለሚያስፈልገው እባካችሁ ላይክ፣ ሼር በማድረግ ተባበሩኝ ማለት ነው። አመሰግናለሁ። ከዚህ በኋላ እያንዳንዱ ርዕስ ሰፋ ያሉ መረጃዎችን ይዤ እንድመጣ ያደርገኛልና ስለ አርሰናልም፣ ስለ ማንቸስተርም፣ ስለ ሁሉም፣ ስለ ቼልሲም፣ ስለ ሊቨርፑልም፣ ስለ ማን ሲቲም፣ ባርሴሎና፣ ማድሪድም ስለ ሁሉም ታላላቅ ስለምትደግፏቸው ቡድኖች ሰፋ ያለ ትንታኔ ለመስጠት እንዲያመቸኝ ሰብስክራይብ፣ ላይክ በማድረግ እንድትተባበሩኝ እጠይቃለሁ። አመሰግናለሁ።